ሰላም ሰላም ዛሬ በቤታችን ቀለል ያሉ ስራዎችን ስፒከር እንዴት ድምጽ ማውጣት እንደምንችል እናያለን። ሲልቨር ስታር ሚል ስፒከር ነው እንደምታዩት። ቀለል አድርገን አሪፍ የሆነ ድምጽ እንዴት ማውጣት እንደምንችል በጋራ ዛሬ እናያለን። ማናችሁም መስራት ትችላላችሁ። አዩት፣ ውስጡ ባዶ ስፒከር ብቻ ነው፣ ምንም አይነት ቦርድ የለውም። ቀንጭን ድምጽ የሚያወጣና ቤዝ የሚያወጣ ድምጽ አለው። ሁለት ስፒከር አለው። ገበያ ላይ የምታያት ብሉቱዝ ቢቲ ስፒከር ናት። አሪፍ አምፕሊፋየር ታጫውታለች። ኩልል ያለ ጥሩ ድምጽ ታወጣለች። ከጥቅሙ አንፃር ዋጋው ፌር ነው፣ ተመጣጣኝ ነው። እሷን ደግሞ እንዴት መጠቀም እንደምንችል አብረን እናያለን። እቺ ቀይዋ ፓወር የምትገባባት ናት። የፓወር ኬብል ነው። ይሄ የትዊተር ነው። እቺ ነጭዋ ምሰካት። በቀጣይ ደግሞ ቤዝ ወፈር ያለ ድምጽ የሚያወጣበት ኬብል ነው። አሁን በፖላሪቲያቸውና በየቦታቸው ልክ ቦታቸው ላይ እናስራለን። እቺ የምታዩት የቤዙ ኬብል ነው። እናስረዋለን እንደዚህ። እቺ በቀጣይ አሰርናት ቤዙ ማለት ነው። አሁን እናንተ ለማሳየት እንጂ አሳጥረ ነው በሊድ ነበር መበየድ ያለብን። ለእናንተ ላሳያችሁ ስላሰብኩ ነው። እቺ በመቀጠል የትዊተሯ ነው እያሰርኩላችሁ ያለሁት። የትዊተሯን እንደዚች ባለ መልኩ አሰርኳት። አሁን ቀጥታ የሚከረን ፓወር ነው። የፓወር ኬብል ነው። ፓወር ዲሲ ቮልቴጅ ነው የሚፈልገው። ዲሲ ቮልቴጅ ደግሞ ከአዳፕተር ልጠቀም አስቤያለሁ። ይሄ ቢቲ ስፒከር የሚቀበለው ከ12 ቮልት ከ8 እስከ 22 ቮልት ነው የሚቀበለው። ይሄን ደግሞ የሚያደርግልኝ 12 ቮልት አዳፕተር ቻርጀር አግኝቻለሁ። እሱና ግራና ቀኙን በመለየት በጥንቃቄ አስይዘዋለሁ ማለት ነው። አስይዘዋለሁ። ገመዳቸው በጣም ስስ ነው። ያው በጥንቃቄ እናስረዋለን። ያው ይበጠሳል በጣም ስሶች ስለሆኑ። አንዱን ኬብል አሰርኩት። በመቀጠል አንድ ኬብል ኒውትራሏ ትቀራለች። እሷንም በጥንቃቄ ሁለቱ ሳይገናኙ ሾርት ሳይሆንብኝ በቀለል አድርጌ አሰርኳት። አሰርኳት። እሺ፣ ከዛን ቼክ እናደርጋለን። ያው በራችንን በመቀጠል ከስልኬ ጋር አምጥቼ ብሉቱዝ አገናኘዋለሁ። ከዛን ድምጹን ደግሞ እንሰማዋለን። ከስልኬ ጋር እንፈልገዋለን። እየፈለኩት ነው። ከስልኬ ጋር እንፈልገዋለን። ትንሽ ያስቸግራለች። ትንሽ አልገናኛለች። እንፈልጋታለን።